አሰላሙ አለይኩም ወራህመቱላሂ ወበረከቱ። እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? በነገራችን ላይ በላይቭ ነበር እየመጣ ያለሁት። ሰሞኑን በቪዲዮ ከመጣሁ ትንሽ ቆይቻለሁ። እንዴት ናችሁ? በጣም ናፍቃችሁኛል። እናማ ዛሬ በአዲስ ነገር መጥቻለሁኝ። እንግዲህ ቲቪ ገዛሁ እና ዋጋውን ምናምን እስኪ አንዳንድ ነገር ላጋራችሁ ብዬ ነው። በዚህ አጋጣሚ የሆነች ልጅ ቲቪ የምታሰሩ በቀጠሮ ነው እንደ ቲቪ ስታንድ አሰርተሽ ቲቪ የለሽም ብላኝ ነበረ እና ቲቪ ገዛሁት። እናማ እንደምታዩት ላይፍ ስታር ስማርት ቲቪ ገዛሁኝ። በነገራችን ላይ ኤሌክትሮኒክስ እቃ በጣም ነው የተወደደው። የምር ማለት እዚሁ እየኖርኩኝ ዋጋው በዚህ ደረጃ ይጋነናል ብዬ አስቤ አላቅም ነበር። በጣም ነው የምትገረሙት ዋጋውን ስነግራችሁ። ሌላም ኤሌክትሮኒክስ እቃዎች ገዝቻለሁ እና አታምንም ሁላ አሁን ያለበት ገበያና እቃ ግን ግዙ ነው የምለው እኔ ማለት አሁን እኔ ሳኡዲ ነበርኩኝ። ያው ከሳኡዲ እንደዚህ ኤሌክትሮኒክስ እቃ ምናምን ማለት ትላልቅ እቃ ይሄ መፍጫዎች ምናምን በሙሉ ይዤ መጥቻለሁ ማለት ይቻላል። ከዚህ በፊት ቪዲዮ ሰርቼ ብዙ ሰው አይቶታል ያንን ቪዲዮ እና ግን ይሄ ቲቪ፣ ፍሪጅ ምናምን የልብስ ማጠቢያ ማሽን ምናምን አልገዛሁም ነበርና ምክንያቱም ቢበላሽ እዚህ መገጣጠም አይቻልም። ለዛ ብዬ አልገዛሁም ነበርና አሁን ነው የገዛሁት። ገና ከመጣሁም ሲጀመር የዛሬ ገበያ ለነገ አይኖርም። በጣም ነው የምትገረሙት ማለት ያው ዶላሩም እየጨመረ ሲሄድ እቃ በጣም ነው የጨመረው፣ ልነግራችሁ አልችልም። ያም ሆነ ግን አልሐምዱሊላህ አንዳንድ እቃዎችን እየገዛዛሁ ነው። ይሄ የምታዩት ቲቪ እንግዲህ ላይፍ ስታር ስማርት ቲቪ ነው። 50 ኢንች ነው። አንድሮይድ ያው ብሉቱዝ እነዚህ ዋይፋይ ምናምን አሁን ዳብል ስክሪን እነዚህ ምንም ለእናንተ ልነግራችሁ ምናምን ሳይሆን የዋጋው ሁኔታ ነው ልነግራችሁ የምችለው እንጂ የስማርት ቲቪ ስማርት ነው አሁን አብዛኛውና ብቻ ግን ዋጋው በጣም ነው የተጋነነብኝ። እኔ ወላሂ ሰርፕራይዝ ነው የሆንኩት። ማለት አስቤው የሄድኩት ዋጋና የገዛሁት ዋጋ በተለይ ማጠቢያ ማሽን ላይ በጣም ነው የተጋነነብኝ። እኔ አሳያችኋለሁ። ያንንም ገዝቻለሁ ማጠቢያ ማሽን ነው። ብቻ ግን 50 ኢንች ቲቪ እንደምታዩት ላይፍ ስታር ነው። ስማርት ቲቪ ነው። 50 ኢንች አንድሮይድ ብሉቱዝ ምናምን ዋይፋይ ይሰራል። ዳብል ስክሪን ነው። እኔ እንግዲህ ከአሁን በፊት ገዝቼው ተጠቅሜው አላቅም እውነት ለመናገር ግን አሪፍ ነው ብለውኝ ነው ብዙ ሰዎች የገዛሁት። የተጠቀሙት ሰዎች አሪፍ ነው ብለውኛል። ያው የ1 አመት ጋራንቲ ይኖረዋል። 5 አመት ምናምን ይላሉ፣ ግን ያው ሳክስ ነው እንደምታውቁት። 1 አመት ይኖረዋል። 1 አመት አለው ብለውኛል። ያው ከኤሌክትሮኒክስ ከመብራት ችግር ውጭ የሆነ ወይ ወድቆ ካልተሰበረ ያው በእነሱ ያስተካክሉታልና ይሄ ኢትዮጵያም ተጀምሯል። ደስ የሚል ነገር ነው ጋራንቲ መኖሩ። ሲቀጥል ደግሞ ደስ ያለኝ ነገር አሁን ቲቪ ገዛሁኝ። የተወሰነ ጊዜ ተጠቅመሽ ማሳደግ አሁን ኢንቹን 55 ኢንች ሊሆን ይችላል። በምትፈልጊው ኢንች ማሳደግ ከፈለግሽ ይሄንን ያጋታ መጪውና መቀየር ትችያለሽ። ማለት ያው ዋጋ ጨምሬ ምናምን ባለው ገበያ መቀየር እችላለሁ እና ይሄ አብዛኛውን እንጃ ኢትዮጵያ ውስጥ ተለምዷል ብዬ አላስብም። እና እሱ ነገር በጣም ደስ ብሎኛል እውነት ለመናገር እና ያው እቃ መግዛቴ በጣም ነው ደስ ያለኝ። ወላሂ ነው የምላችሁ። ማለት ሁሉም በጊዜው ይሆናል። እቃ እንደዚህ ትላልቅ እቃዎችን አልገዛሁም፣ የመኝታ ቤት እቃዎችንም አልገዛሁም። አሁን ግን አዝዣለሁኝ። እንሻላ ደግሞ እሱን ሳመጣ አሳያችኋለሁኝ፣ ዋጋውንም እነግራችኋለሁኝ። እና ሁሉም በጊዜው ይሆናል። እኛ እንቸኮላለን እንጂ አላህ ለኛ ያለልናል ነው የምላችሁ። እና በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። ማለት ያው ትንሽ ከበድ ይላል አሁን ያለው ዋጋ ስነግራችሁ
እዚህ ኢትዮጵያ ውስጥ ስትኖሩ ደግሞ ይሄን ያህል አውጥታችሁ ለመግዛት ከበድ ስለሚል በመግዛቴ አልሐምዱሊላህ በጣም ነው ደስ ያለኝ። ሌላም እቃ ገዝቻለሁኝ። እንግዲህ በሌላ ቪዲዮ ማሳያችሁ ይሆናል። አሁን ይሄንን አሳያችኋለሁ። እንግዲህ ውስጡንም ልፈታታውና እያሳየኋችሁ ዋጋውንም እነግራችሁ ይሆናል። እንደምታዩት ያው እኔ አይቼ ፈትቼ አስፈትሼ ምናምን ነው የገዛሁት። እናማ እቺ ያው መቀመጫዋ ነው። ከዛ በኋላ በክብር ተሸፋፍኖ ነው የሚመጣው። ዳብል ስክሪን ስለሆነ በጣም ነው የሚካበድ የሆነ ለመናገር። ይሄ የራሱ ደፍተሩ ነው። ሪሞት እና የሪሞት ድንጋይ የቲቪው ማለት ነው። እና እንደምታዩት ጓደኛዬ ጋር አወጣ ነው ለብቻ አልተመቸኝም እና ይሄ ላስቲኩ ነው ይነሳል፣ ዞሮ ሲገጠም ይነሳል እና በጣም ነው ደስ ያለኝ። ይሄንን ይመስላል። በጣም ትልቅ ነው። በነገራችን ላይ ለአንድ ሰው ለማንሳት አይመችም ረዘም ስለሚል 50 ኢንች ነውና እና ይሄን ቴሌቪዥን ስንት ገዛሁት መሰላችሁ? ዲሹ ትልቁ ዲሽ ነው። በነገራችን ላይ ትልቅና ትንሽ አለው መሰለኝና ትልቁ ዲሽ ከነ አክሰሰሪው ምናምን ገመዱ ሪሞቱ ሪሲቨሩ ምናምን ሆኖ ሁሉም ሆኖ ዲሹ ብቻ 7000 ብር ዲሹ ከነ አክሰሰሩ ማለት ነው። እና ቴሌቪዥኑ ደግሞ ገመቱ እስኪ 61 ሺህ ብር ነው የተገዛው። ይሄ ቴሌቪዥን እንደ ቀልድ እንዳታዩት። እንግዲህ ላይፍ ስታር ስማርት ቲቪ 50 ኢንች በዚህ ሰዓት እንደዚህ እየተሸጠ ነው ማለት ነው። ያው እንደየቦታው እንደየአካባቢው ሊቀንስ ይችላል፣ ግን ያው በተመጣጣኝ ዋጋ ነው እኔ የገዛሁት እና በጣም ደስ ብሎኛል። 61 ሺህ ብር ነው የገዛሁት። አክሰሰሪው 7000 ያው 68000 ይበሉት። ከዛ ደግሞ ከቲቪ ስታንድ ላይ ለመስቀል ይሄ ጥቁሩ ከጀርባው ማሰሪያው አለ አይደለ? እሱ ደግሞ 800 ብር እንደዛ 1000 ብር አካባቢ ነው። 69000 ብር እስከ ማስገጠሚያው ምናምን ዞሮ ዞሮ 70000 ብር ማለት ነው። አስባችሁታል? 70000 ብር እና ይሄንን ይመስላል እንግዲህ የቴሌቪዥን ዋጋ። ያው ኢንቹ በቀነሰ ቁጥር ዋጋውም ይቀንሳል፣ ኢንቹ በበዛ ቁጥር ዋጋውም በዛው ልክ ነውና አልሐምዱሊላህ በጣም ደስ ብሎኛል። እና ሌላም ዋጋ ማወቅ የምትፈልጉትን ነገር ጻፉልኝ መልሳለሁ። እና ይሄንን ይመስላል። ሌላ የገዛኋቸውን እቃዎችም በሌላ ቪዲዮ ለቅላችኋለሁኝ። እና አልሐምዱሊላህ በጣም ደስ ብሎኛል። ሁሉም በጊዜ ይሆናል እላችኋለሁኝ። በያላችሁበት አላህ ይጠብቃችሁ። እናንተም በሰላም ለሀገራችሁ አብቅቷችሁ ልጆቻችሁ ጋር ቤተሰብ ጋር የምትደሰቱበት ጊዜ እያልኩኝ እንግዲህ ለዛሬ ቪዲዮ ይሄንን ይመስላል። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ኢንሻአላህ በቀጣይ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።